ግራ ለገባችሁ ይሄ ቪዲዮ ለእናንተ ነው። እነዚህን 10 ቤስት አይዲያ ብዬ ያስቀመጥኩላችሁ እኔ በራሴ ተንፈላስፌ ሳይሆን ጉግልን ጠይቄ ሪፈር አድርጌ ያገኘሁት ነው። እናንተም የተሻለውን ለኔ የምትሉት ትንሽ ከዚህ ቪዲዮ መጨረሻ ላይ ታገኛላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የትኛውን ፓርት እንዳያመልጣችሁ ተከታተሉ። ከ10 ወደ 1 ነው የምመጣላችሁ። የ10ኛው ሂውመር ወይም ደግሞ አስቂኝ ሪያክሽን መስራት። ይሄ ሪያክሽን ላይ አብዛኞቹ ዩቲዩበር በቀላሉ ሰብስክራይበራቸውና ቪዋቸውን ወቻወራቸውን በቀላሉ የሚያሳድጉበት መንገድ ነው። ይሄ ደግሞ በጣም ቀላል የሆነ መንገድ ነው። ይሄን ለማድረግ 3 ስቴፕ እና 4 ስቴፕ ብትከተሉ፣ አንደኛ ከቲክቶክ ሪያክሽን የምታደርጉበትን ቪዲዮ ማውረድ፣ ሁለተኛ ሪያክሽን እያደረጋችሁ የራሳቸውን ቪዲዮ ሪካርድ ማድረግ፣ ሶስተኛ ኤዲት አድርጎ፣ አራተኛ ፖስት ማድረግ። በጣም ቀላል ነው። ይሄ 10ኛ ላይ የተቀመጠ ጉግል የሰጠኝ ሂውመር ወይም ደግሞ አስቂኝ ዘውግ ያለው ሚች ነው። 9ኛ ደግሞ ላይፍ ሃክ የሚባሉት ናቸው። በዓለማችን ላይ ከፍተኛ ቪው ያለው ላይፍ ሃክ በቀላሉ አንድ ነገር እንዴት መስራት እንዳለባቸው እያሳያችሁ። ለምሳሌ how to make gimbal ብዬ ብሰራ ይሄ ኢንተርናሽናል ኮንተንት ነው። ኤቭሪ ፕሌስ ላይ ያለ ሰው ይሄን ቪዲዮ ማየት ይችላል። በቃ ህይወት ያቀላል። ላይፍ ሃክ 9ኛ ላይ ይቀመጣል። እናንተም በቀላሉ ባላችሁ ነገር ብትሞክሩት ይሄ በጣም የሚያበላና ብዙ ሰብስክራይብ እና ዎች አወር የሚያመጣላችሁ ነው። 8ኛ ደግሞ ሬስቶራንት ኤንድ ፉድ ሪቪው ነው። እዚህ የሚያስፈልገው ጥራት ያለው ካሜራ ቢሆን ይመረጣል። ሁለተኛ ደግሞ እናንተ ትንሽም ቢሆን መኒ ያስፈልጋቸዋል። ሶስተኛ ደግሞ ማጣራት፣ የት ቦታ ምን አይነት የተሻለ ነገር አገኛለሁ ብላችሁ ማጣራት። አብዛኞቹ ልብ ብላችሁ ከሆነ ፉድ ሪቪው የሚያደርጉ ሎት ኦፍ መኒ ነው ሜክ የሚያደርጉት። የዚህ ደስ የሚለው ፓርት ለስፖንሰር ብዙ ሰዎችን አጠብቁ። ከዛው ሬስቶራንት ቀጥታ ስፖንሰርሺፕ ማግኘት ትችላላችሁ። 7ኛ ደግሞ እጅግ ጠቃሚና በጣም አስገራሚ ነገር ነው፣ ጋዴስት ኤንድ ቴክኖሎጂ። አሁን ለምሳሌ ሳምሰንግ እና አይፎን ብዬ ባወዳድር ይሄ ኢንተርናሽናል አውዲየንስ የሚያመጣልኝ ነው እና ደግሞ ሚሊየንስ ነው የሚታየው። ይሄ ነገር አሁንም አስቡበት። በጣም በቀላሉ በቤታችሁ ቁጭ ብላችሁ የምትሞክሩት ነገር ነው። ቴክኖሎጂ ላይ መስራት የምትፈልጉ ልጆች ይሄንን ኒች ምረጡት ብዬ ሰጀስት አደርጋችኋለሁ። 6ኛ ደግሞ ብዙ ሰው ኢንተረስት የሚሆንበት ነገር ትራቭሊንግ ነው። እርግጥ ነው ትራቭሊንግ ስትሰሩ ገንዘብ ያስፈልጋቸዋል። ሁለተኛ ደግሞ የት ፕሌስ እንደምትሄዱ ሪሰርች መስራት አለባችሁ። ሶስተኛ ደግሞ ጥራት ያለው 4K ኳሊቲ መቅረጽ አለባችሁ። ካሜራው ወይም ድምፁ፣ ኤዲቲንጉም ደግሞ ጥሩ ቢሆን ይመረጣል። እና ደግሞ ውስብስብ አድርጋችሁ ባታዩ ትራቭል መጀመር የምትፈልጉ አሁን ባላችሁ ነገር ጀስት ስታርት ትችላላችሁ። 5ኛ ላይ የምናየው ሄልዝ ኤንድ ፊትነስ ነው። ጂም ውስጥ ከመግባታችሁ በፊት መመገብ ያለባችሁ ምግብ how to get six pack የሚል ቪዲዮ ሄልዝ እና ፊትነስ ላይ መስራት ላሰባችሁ ማለት ነው። ይሄን ብትሰሩ ቫይራል የመውጣት እድሉ በጣም ከፍተኛ ነው። 4ኛ ደግሞ ፕሮዳክት ሪቪው ነው። ፕሮዳክት ሪቪው በጣም ብዙ ሰዎች አሉ፣ ግን ከነሱ ሰዎች መሃል አንዱ እዚች ጋር የምታዩት ይህ ሰውዬ ሪቪው ያደርጋል። የተለያዩ እቃዎችን ይሞክራል። ቴክኖሎጂ ነክ የሆኑ ያልሆኑ ፕሮዳክት ሪቪው ያልተበላበት ስራ ነው። ንግድ ባለሱቅ ጋር ተስማምታችሁ ስለዛ ፕሮዳክት ሪቪው ሰርታችሁ እናንተ ደግሞ ከዛ ላይ ኮሚሽን ማግኘት የምትችሉበት በቀላልና በፍጥነት የሚያድግ ኒች ነው። 3ኛ ላይ የምናየው ደግሞ ኩኪንግ ነው። በቃ ኢንተርናሽናል ነው። በአንድ ቀን ተሰርቶ የሚያልቅ ነገር አይደለም። እያንዳንዱ ኤቭሪዴይ ላይፋችን ላይ ኩክ እናደርጋለን። which is food and cooking ላይ መስራት ላሰባችሁ ይሄ በጣም ቤስት ወይም ደግሞ 3ኛ ደረጃ ላይ የተቀመጠ በጣም እይታና ሰብስክራይበር በፈጣንና በቀላሉ የምታገኙበት መንገድ ነው። 2ኛ ደረጃ ላይ የተቀመጠው እጅግ አስገራሚው ነገር ጌሚንግ። አብዛኞቻችሁ አታምኑኝም፣ ግን አንድ ጌም እየተጫወታችሁ ቫይራል የመውጣት ፐርሰንቱ ከ90 እስከ 80% ነው። ጌም ላይ ጎበስ ከሆናችሁ ወይም ደግሞ ጌም ስትጫወቱ በጣም ጉድ ፐርፎርማንስ ካላችሁ እናንተ ትንሽዬ ቪዲዮ ሜክ ማድረግ ነው በቃ። ከዛ በኋላ ይሄ ኢንተርናሽናል ቪዲዮ ነው። ንግግር ቃላት አያስፈልገውም። ቃላትን ካስፈልገው ደግሞ ብትጠቀሙ ልክ እንደ ሪያክሽን እንደ ስፒድ ይሆንላችኋል ማለት ነው። ልክ እንደ አይሾ ስፒድም በጌም ነው የፈመሰው። 1ኛ ደረጃ ላይ የተቀመጠው
ፐርሰናል ቭሎጊንግ። እርግጥ ነው ፐርሰናል ቭሎጊንግ ለመስራት ታይም ይፈልጋል። ሪካርድ ልታደርጉ ትችላላችሁ። ዛሬ እንደዚህ አድርጌ ከሰዓት እንደዚህ ሆኜ። ፐርሰናል ቭሎጊንግ ላይ የምትሰሩ አንድ ቲፕ ልስጣችሁ። ካሜራውን ወደ ራሳችሁ እያደረጋችሁ ግዴታ ማውራት አይጠበቅባችሁም። ቮይስ ኦቨር በፍጥነት ሪካርድ አድርጉ። ከዛ በኋላ ቮይስ ኦቨር ጨምሩበት። ድምጻችሁን እንደዚህ ዝች ጋር እንደዚህ ተፈጥሮ ከዛ ጥሩ ስቶሪ ቴሊንግ ይኖረዋል። ያ ደግሞ በኢንተርናሽናል ደረጃ ጉግል ነው የሰጠኝ፣ እኔ አምጥቼው አይደለም። ይሄ በጣም ተመራጭ ነው ፐርሰናል ቭሎጊንግ። ይህን ቪዲዮ እንደወደዳችሁት አልጠራጠርም። ዛሬ ዴቱ ላይ ነኝ። ዴይ 100 ድረስ የተለያዩ ቪዲዮዎችን ለእናንተ መስራቴን እቀጥላለሁ እና ይህን ቻናል ከተመቻችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጣይ ስለምን ልስራላችሁ፣ ነገ በምን አይነት ቪዲዮ እንገናኝ እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ።